በዛሬው ክፍል በሮቤል ገና በቁመና የማቃጥል እኔ የምጎዳው እሱ የኔ ካልሆነ ብቻ ነው። ገሉ ደህና ሆነ። ኧረ እናስመልስበት እንዴ! ላይ የሚማስመለስ እቅድ አለክ? እየተከተልከኝ ነው? ምን አገባሽ? ሁሌ በማይመለከትሽ መግባት ትወጃለሽ። አይተኸዋል? የማታውን ኳስ አይተኸዋል ወይ? እንዴት ያይሳታል? እንዴት እንደው መደገፌን አላውቅም። መቼም ቢሆን እኔ አርሴናልን መደገፌን አላውቅም። አርሴናል ደሜ ውስጥ ነው። ይገባል? ስታይ ነስዋለ በፈጣሪ እኔ ካንተ ጋር ቆዩ አይመሮኝ ነው ማለት አይመሮኝ ደግሞ ማጣት አልፈልግም። ስንታይ ነስዋለ በፈጣሪ ሶሊ ደህና ነሽ? እየተከተልከኝ ነው? እሺ ነው እንደ ድንገት ስታልፊ እኮ አይቼሽ ነው። ሆኔ ተጨነቀ ምናምን ትመስያለሽ። ምናልባትም ያዋራሽ። በቃ ዝም በል። ምንድነው ጓገጭ የምትይው? ትናንትና ሌላ ዛሬ ደግሞ ሌላ። ምን አይነት ሰው ነሽ? ምን አይነት ሰውስ ሆነ? ምን አገባ? ትሰማኛለህ? እኔን ለማወቅ አትሞክር። የምታገኘው ነገር አያስደስትም። በጣም ያስቃል። ማንንም ሰው እንዲህ ደግሞ ጓጉቻ አላውቅም። ተማሩ ትንሽ ሰከን ነው። ደህና ሆነ። ወሬት ነው። በቃ ተበላችሁት። ከዚህ በኋላ ቆዳህን አስይዘህ ልትጫወት ነው? ኧረ እናስመልስበት እንዴ! ላይ የሚማስመለስ እቅድ አለክ? ኧረ እንደዛ አይደለም። ምድረ ትሩና ሁላ
እና አለዋ ሳምሪ ግን ደስ የምትል ልጅ አይደለችም? ምን እሺ? እና ታዲያ ለምን አፈጣጥንባትም? ምን እና እሷ እኮ የብዙ ዓመት ጓደኞች። እና ታዲያ ሰውላ ከቤስት ፍሬንዱ ጋር ለእንዴ ፍቅረኛ እየሆነ ያለ? ኧረ አንተ ፍታ በቃ። ምን እሺ ነው? ምን አይነት ወሬ ነው? ከምሬ እኮ ነው። ሳምሪ እኮ ምርጥ ልጅ ናት። በዛ ላይ ደግሞ ምርጥ ጸባይ ነው ያላት። የሆነ ፉንቃ ነገርማ አይኗ ላይ ይታያል። ከእሷ ጋር እኮ ብትሆን ምርጥ ጥንዶች ይወጣቸዋል። አንተ በጤና አይመስለኝም እንዲመቀባጠሩ። ማንኛውም ስንት ስራ አለብኝ። እናንተ ስራ ፍታርጉ። ያልኩህን ነገር እንድታረክልኝ ላናግረው ሞክሬ ነበር፣ ግን ሊያናግረኝ ፈቃደኛ ነው። በዛ ላይ ደግሞ ቸኩሎ ነበር። ለምን ሊያወራ አልፈለገም? እኔ እንጃ። ሳምሪ ግን ቢቀርብሽ ይሻላል። ለምን? በኋላ እንዳትጎጂ ብዬ ነው። እኔ የምጎዳው እሱ የኔ ካልሆነ ብቻ ነው። አንተ ምንድን ነው ልጅቷን አታመቻቻትም እንዴ? ምን አገባሽ? ሁሌ በማይመለከትሽ መግባት ትውጃለሽ። አንተ ደግሞ አስተሳሰብ እንዳረረቡና የመረረ ነው። እየተከተልከኝ ነው? ትሰማኛለህ? እኔን ለማወቅ አትሞክር። የምታገኘው ነገር አያስደስትም። ምንድን ነው ሁሉ ነገር ለደበቀች የሚሰማኝ? ገና በቁሜ ነው የማውቀው።